ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ዘወትር የምንጠቀምባቸውን ቃላቶች እንዴት አድርገን ነው በቀላሉ መንገድ ማንበብ መጻፍ የምንችለው የሚለውን ትምህርት ነው ዛሬ የምንመማረው። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ፊደላትንም ሆሄያትንም ለይታችሁ አገጣጥማችሁም ለማንበብ ለመጻፍ ለተቸገራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ዘወትር የምንጠቀማቸውን ቃላቶች እንዴት አድርገን ነው በቀላሉ መንገድ ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው። በመጀመሪያ ደረጃ ፊደላትን ወይም ሆሄያትን ከለይን በቀላሉ አገጣጥመን ማንበብ መጻፍ ቴክስት ማድረግ እንችላለን ማለት ነው። እንግዲህ ዘወትር እንጠቀማቸዋለን ቃላቶችን፣ ነገር ግን ቴክስት ለማድረግ ምላሽ ለመስጠት ለማንበብ እንቸገራለን። ዛሬ በቀላሉ እንዴት አድርገን ማንበብ መጻፍ እንዳለብን እንመማራለን ማለት ነው። እንግዲህ የመጀመሪያው ከዚህ ጋር ሰላም ጤና ይስጥልኝ ጓደኛዬ። ጠቅለን ስናደርገው ሰላም ሰላም ሰላም፣ ጤና ጤና ይስጥልኝ ይስጥልኝ፣ ጓደኛዬ ጓደኛዬ ይላል። እንግዲህ ጠቅለን ስናደርገው ሰላም ጤና ይስጥልኝ ጓደኛዬ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ሰላም ጤና ይስጥልኝ ጓደኛዬ ብለን ቴክስት ለማድረግ ስንፈልግ፣ ለሰላምታ ለመጠየቅ ስንፈልግ በዚህ መልኩ ቴክስት ማድረግ እንችላለን ማለት ነው። ቀጣይ ደግሞ ስላወቅኩህ ደስ ብሎኛል። ጠቅለል ስናደርገው ስላወቅኩህ ስላወቁህ ወይም ስላወቁሽ ደስ ብሎኛል ብሎኛል። በአንድ ላይ ጠቅላላ አድርገን ስናነበው ስላወቅሁህ ወይም ስላወቁሽ ደስ ብሎኛል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ስላወቅሁሽ ወይም ስላወቁህ ደስ ብሎኛል ብለን በቀላሉ መንገድ እናነባለን፣ እንጽፋለን። ቀጣይ ደግሞ ስለ እገዛሽ አመሰግናለሁ። ጠቅለል ስናደርገው ስለ እገዛሽ ወይም እገዛህ ሽን ህ በማድረግ በመቃየር ለወንድና ለሴት በማድረግ መጠቀም እንችላለን። ስለ እገዛሽ ወይም ስለ እገዛህ አመሰግናለሁ አመሰግናለሁ። በአንድ ላይ ጠቅለል ስናደርገው ስለ እገዛሽ አመሰግናለሁ ስለ እገዛህ አመሰግናለሁ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ መልካም እድል ይግጠምሽ ወይም ህ መልካም 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 እድል ይግጠምሽ ይግጠምሽ ወይም ህ በማድረግ ይግጠምህ። ጠቅለል ስናደርገው መልካም እድል ይግጠምሽ መልካም እድል ይግጠምሽ ወይም መልካም እድል ይግጠምህ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። መልካም እድል ይግጠምሽ ብለን በቀላሉ እናነባለን፣ ቴክስት ማድረግም እንችላለን ማለት ነው። ቀጣይ ደግሞ ያሰብሽው ሁሉ ይሳካልሽ። ያሰብሽው ሁሉ ይሳካልሽ ወይም ያሰብከው ሁሉ ይሳካልህ። ይችን ሽን ህ በማድረግ ይሳካልህ ማለት እንችላለን። ጠቅለል ስናደርገው ያሰብሽው ሁሉ ይሳካልሽ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ይሳካልህ ለማለት ደግሞ ሽን ህ በማድረግ ይችኛዋን ህ በማድረግ ይሳካልህ ማለት በቀላሉ መንገድ እንችላለን መጻፍ እንችላለን ማለት ነው። ቀጣይ ደግሞ ውስጣዊ ጥንካሬ
ይኑርሽ ወይም ህ። ውስጣዊ ውስጣዊ ጥንካሬ ይኑርሽ ወይም ይኑርህ ማለት እንችላለን። ይኑርህ ጠቅለን ስናደርገው ውስጣዊ ጥንካሬ ይኑርሽ ወይም ውስጣዊ ጥንካሬ ይኑርህ ብለን በቀላሉ መንገድ በዚህ መልኩ ቴክስት ማድረግ ማንበብ እንችላለን ማለት ነው። ቀጣይ ደግሞ ስራህን ወደድከው ይላል። ስራህን ወደድከው በአንድ ላይ ጠቅለል ስናደርገው ስራህን ወደድከው ብለን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ ቴክስት ለማድረግ ስንፈልግ ስራህን ወደድከው ብለን ቴክስት ማድረግ እንችላለን። መጻፍ በዚህ መልኩ ቀለል ባለ መንገድ ማንበብ እንችላለን ማለት ነው። ቀጣይ ደግሞ አዎ በጣም ወድጄዋለሁ ጠቅለል ስናደርገው አዎ በጣም ወድጄዋለሁ በአንድ ላይ አዎ በጣም ወድጄዋለሁ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ቴክስት ማድረግ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ትኩረት ማድረግ አለብኝ። ትኩረት ማድረግ አለብኝ ይላል። በአንድ ላይ ጠቅለል ስናደርገው ትኩረት ማድረግ አለብኝ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሁል ጊዜ ጠንክረሽ ስሪ በአንድ ላይ ሁል ጊዜ ጠንክረሽ ስሪ በአንድ ላይ ሁልጊዜ ጠንክረሽ ስሪ ብለን በዚህ መልኩ በቀላሉ መንገድ ቴክስት ማድረግ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ጊዜሽን በአግባቡ ተጠቀሚ። ጊዜሽን በአግባቡ ተጠቀሚ በአንድ ላይ ጠቅለል ስናደርገው ጊዜሽን በአግባቡ ተጠቀሚ ወይም ጊዜህን በአግባቡ ተጠቀም እያልን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሀሳብህን አከብራለሁ። ሀሳብህን አከብራለሁ በአንድ ላይ ጠቅለል ስናደርገው ሀሳብሽን አከብራለሁ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ዘወትር የምንጠቀማቸውን ቃላቶች በቀላሉ መንገድ ቴክስት ለማድረግ ለመጻፍ ለማንበብ በዚህ መልኩ ቀለል ባለ መንገድ ማንበብ መጻፍ መለማመድ እንችላለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ